በጣም ሊሄዱ ይችላሉ። ለቤቴ ግን ካህን እኔ ነኝ። ቅዱሳን ለቤቴ ካህን እኔ ነኝ። ለቤቴ ፓስተር እኔ ነኝ። እኔ ፊድ የማደርጋቸውን ነገር ነው ልጆቼ ይዘው የሚሄዱት። በኢየሱስ እንደማልደራደር ያውቃሉ ልጆቼ። አገኛችሁ? አሁን ጀብድ ላወራ አልፈለግም። ሰው ምንድን ነው መደረግ ያለበት? ቤት ውስጥ የሚደረግ የመጽሐፍ ቅዱስ ጥናቱን ደግሞ ቦሪንግ አታድርጉት። እግዚአብሔር ሰማይና ምድርን ፈጥሮ ቦሪንግ ማንም እንደፈጠረው ማያውቃለ። ሚክደም ኤንላይትመንት ውስጥ ከተቷቸው ኢየሱስን ሕያው አድርጉት። እናንተ ኢንጆይ አድርጉ የእግዚአብሔርን ቃል። አሁን እናትና አባት ምንድን ነው የመሰረተ ትምህርት የምታስተምሩ ነው የሚመስለው። ልጁ ፈርታችሁ ጫት እንዳይቅም እስላም እንዳይሆን ልጄ ኢየሱስ ማለት ነው አታካበድ። ቀለል አድርገውና ጌታ ፍሬንድ አድርጉት። ስትነቁ አልቅሱ፣ እንጆይ አድርጉት። ኢየሱስን ተደሰቱ። እንጀራ ፊት ይዘህ እንደው ልጅን ዲሳይፕል አታድርግ። ፈገግ በል። አንተን ፈገግ ያላስባለ ኢየሱስ ልጆቻችሁ ደግሞ ፕራክቲካል ናቸው። ስሙኝ በደንብ አድርጋችሁ። አንተን ያልፈወተ፣ አንተን ልሳን ያላናገረ፣ አንተን ትንቢት ያላናገረ፣ አንተ እንጆ ያላረከው ኢየሱስ ወስደህ ልጆችን የኔታ አታድርገው። ኢየሱስን የኔታ አታድርገው። ቤት ውስጥ የብዙ የክርስቲያኖች ችግር ምንድነው? ኢየሱስ የኔታ ነው። የኔታ ማለት የቄስ አስተማሪ ማለት በጎማ እየገረፈ ተስተካከል የሚል ልጅ አንድ ቀን እንዲህ አለች። መካከለኛ ልጅ ሲኦል ልገባ ነው አለችኝ ልጅ። እኔ እዚህ ነው ያለሁት። አይሴው ሲኦልን ሲጀምር አውርቼ አላውቅም። እኔ አልወደውም። አይቼ ስለማላውቅ አላወራም። እኔ ኢየሱስን ያየሁት ኢየሱስን ነው የማወራው። ኦኬ ሶሪ ሌሎቻችሁ። እኔ ሲኦል አይቻ የጎበኘ ሰው አውራ። እኔ የጎበኘሁት ኢየሱስን ነው። ሂዝ ማይ ስዊትስት ፐርሰን አይ ኤቨር ሲ። ሶ ምንድነው የተፈጠረው? በጣም በደንብ አድርጋችሁ ስሙ። ልጄ አለች። ምንድነው ብትደንግጬ የምን ሲኦል አልኳት። ምን ብትለኝ ጥሩ ነው? ዘፈን ትምህርት ቤት ውስጥ እየተደጋገመ ሲዘፈን አለችኝ። ለካ አይምሮ ውስጥ ቁጭ ብሎ አንድ ቀን ቁጭ ብዬ ሽንት ቤት ለቀኩት አለችኝ ዘፈኑ። ከዛ ሲኦል ለምስኪን የኃጢአት ውጤቱ ሲኦል ትገባላችሁ የሚል ሚስቴ ያው ነግሬያቸዋለሁ። ሚስቴ የሙሴ እንትናት ማለት ታላቁቱን ታናሹቱን አላወኩም ብቻ ሚስቴ ነው በቃ ምልህ በቃ ገብቷል። ከዛ ሀይሴ ዋጠቅ ሲኦል ዘፍራሽ አዋ መንቧኩ እየፈሰሰ ነው ሲኦል አባ ሲኦል። ከዛ አበድኩኝ። ከዛ የቤተሰብ ትልቅ ስብሰባ አደረግን ማለት ነው። ትልቅ ስብሰባ አድርጌ ልጆች ከሎጂክ ነው የሚጀምሩት። አምላካችን የሎጂክ አምላክ ነው። ምንም አታፈናጥሩት። ቁጭ አድርጌ መጀመሪያ ብሬን አለሽ? አዎ ሪከርድ ያደርጋል። አዎ የምሰሚው አይቀመጥም፣ ይቀመጣል። ምሰሚው መብራት ወስጄ ስለ ብሬን አፍታትቼ ማውራት የነበረብኝ ነገር ማለት ነው። ስለ ዘፈን አይደለም። ጭንቅላትሽ የሚሰማ ነው የሚይዝ ነው። ከዛ አይምሯችን ከሙዚክ ጋር የተገናኘው ነገር አብራርቼ ሲጨርስ መጣውና ዘፈን ብዘፈን ምን ጎዳው? እግዚአብሔር ነው እኛን ነው አለች። ሰው አፌክት የሚያደርገው እኛን ነው ሰው አይደለም። ስለዚህ አንቺ ነሽ የምትጎጂው እንጂ እግዚአብሔር ሲኦል አይከተሽም። ብሬናችን የተሰራው ለዛ ስለሆነ እድሜሽ ለዚህ የሚወክል አይደለም። ፕሮቴክት ማድረግ አይችልም። አይምሮሽ ፕሮቴክት ለማድረግ የእግዚአብሔርን ቃል መጨመር አለብሽ ብዬ እሱ አስተማርኩኝ። ከዛ ወደ እናትዬው ዞር ከሆነ እኔ የምልህ ሙሴ ነው ያልኩት ኬታ አመጣው ከዛ በኋላ ከእናት ጋር ደግሞ ስለ ጸጋ ማውራት ነበረብን ማለት ነው። እዛ እናት ጋር ወደ እንዲህ ላደረገ ቤታችን ሰላም የሆነው በመግባባት በሆነ የጸጋ ትምህርት መማር አለብን። አንዳንዴ ልጆቻችሁን ኃጢአት ነው ስትሉት ልጁን እውቀት ሳይሆን ፓኒክ ነው የምከቱበት። አይችሉማ እንዲህ እኛ እኮ ሲኦልን ሲነግሮን ቸርች ውስጥ የሰራ ኃጢአት ሲኦል ይገባል የሰራ ከዛ ራሳችን እንዲህ ብለን ሊኖር ነው ማለት ነው። ስለዚህ ልጆቻችን ሲኦል ስንል ሄደን ቀምሰን አይተነው የመጣን አድርገን እንከትባቸዋለን። ልጆቻችንን ከህይወት እናስወጣለን። ኖ let them enjoy Christ ኢየሱስ ሃሌሉያ ሃሌሉያ ኢየሱስ። ከዛ አሁን ልጆች ኢየሱስ ሲባል እንባቸው ይፈሳል። አይታችኋል ብዙ ጊዜ ሚዲያ ላይ ጌታ ካሉ እንባቸው ይፈሳል። እሱ የጌታን ፍቅር ሎጂካሊ ኃጢአትን ሲጀምሩ ከባይብል እንዳትጀምሩ። በመድኃኒዓለም የሚጠቅማችሁን ነገር ነው የምነግራቸው። ከባይብል እንዳትጀምሩ።
ልጆች ስታስተምሩ መጽሐፍ ቅዱስ እያላችሁ ልጆቹ መጽሐፍ ቅዱስን የፈሪ ዱላ አታድርጉት። እነዚህ ነጮቹ ኮሎናይዝድ ሊያደርጉን ሲሉ መጽሐፍ ቅዱስ እኮ ነው አስተምረው ኮሎናይዝድ ያደረጉን። ትዝ ይላችኋል ኬንያታ ጆን ኬንያታ ምንድን የኬንያ ፕሬዝዳንት የነበረው ምን አለ? ምግብ ልበሉ ስትሉ አሉ ነጮቹ መጥተው አይናችሁን ጨፍኑና እንደዚህ በላችሁ ጸልዩ አሉ። ከዛ ምግብ ሰጡንና ልንጸልይ ጎንበስ ስንል ቀና ስንል አገራችን ኮሎናይዝድ ያደርገውታል። ስለዚህ ምን አለ? ክርስቲያኖች መጥፎ ነው፣ ክርስትና ጥሩ ነው። ኤቭሪ ብሬን ዋሽ የተደረገው በሪሊጅን ሲስተም ነው ጋይስ። ኢዝ ዘ ሪሊጅን ዘ ሞስት አግሊ ቲንግ ኤቨር ማለት ነው። ብሬናችሁን ይይዛል። ስለዚህ ምንድነው የሚጀምረው? ለዚህ ነው ኢየሱስ ህይወት ነው ያለው። ኢየሱስ ሪሊጅን አይደል። ህይወት ደግሞ እንጆይ የምታደርጉት ነው፣ የምትታሰሩበት ነገር አይደለም። ክብር ለኢየሱስ ይሁን። ልጆቻችሁን በሃይማኖት ሲኦል ትገባለ፣ እንቅፋት ይመታል፣ ካልጸለይክ መኪና ይገጫል፣ ትምህርት አይገባም አይደለም። እግዚአብሔር እና አልበርት አንስታይን በልሳን ጸልየው ነው እንደ አይምሯቸው የተከፈተው። እነ ስቲቭ አይፎንን ሲሰሩ ሻራባራባ ብለው ነው እንዴ? አይደለም። እግዚአብሔር ናቹራሊ ሰው ውስጥ ታለንት አስቀምጧል። Guys, come on, don't be religious. When you active your mind, this work. ልጆቻቸውን ንገሯቸው። ከዛ ሎጂኩ ግን ከእግዚአብሔር ቃል እንደመጣ አሳዩአቸው። መጨረሻ ላይ አይጋጭማ ዘፈኑ እንዲህ አይነት ቁንጣመ ያበላሻል ብለ። ነገር ግን መጽሐፍ ቅዱስ ላይ ስትመጣ ምን ይላል? ለዚህ ነው መጽሐፍ ቅዱስ እንደዚህ ሚል፣ ለዚህ ነው ዝሙትን እንዲህ ሚል እንጂ መተ ዝሙት ነው ዝሙት ከሰራ ሲኦል ትገባለህ ስትለው እግዚአብሔርን ይጠላዋል። ይቀምስና እንዲህ ሚጥም ነገር ነው ወይ እግዚአብሔር ያስተወኝ ነው ሚለ። ብራዘር ያለ ኢየሱስ ዝሙት በጣም ነው የሚጥመው። ምን እንወሻሻለን? እንዳትዋሽ። ስለዚህ ምንድነው ኢየሱስን ስከተበት ግን the most ugly thing ever በዚህ ፕላኔት ላይ ኃጢአት ያለ ኢየሱስ ይጥማል። ኢየሱስ ሲገባበት ነው ክፉ። አታጭበርብሩ። እናንተ ያልኖራችሁበትን ለልጆቻችሁ አትንገሯቸው። ስለዚህ the first thing be logical። ከልጆቻችሁ ጋር ማውራት ያለባችሁ በእነሱ የብሬን መጠን እንጂ ኢየሱስን ከታችሁ ጠበቃ አድርጋችሁ ክራሽ አታድርጓቸው። እኔ ልጆቼን ፈራሁኝ። ባለቤቴ የመጨረሻ የጸሎት ሰው ናት። ትምህርት እንዲገባችሁ 3 ሰዓት እንጸልይ ትላለች። እነሱ እኮ 3 ዓመታቸው ነው እንዴ ጌታ። እኔ አንድ ቀን ደውለው ልጆቼ አባ አረ ትንሽ አስቀንስልኝ፣ ከ4 ዓመት ትቀንስልን፣ ከ4 ሰዓት የልጆች እድሜ 5 ዓመታቸው እኮ እኮ አልጸለይኩም። ተንበርክከም እንደ እስላም ቋንጃ ጥቁር ሆኗል፣ አሳ ሆኗል። የልጆች ተረከዛቸው ከመንበርከካቸው የተነሳ እንዲህ ካሉ አይንቀሳቀሱም። ከተንቀሳቀሱ ረጅም መልአክ የሚመታቸው ይመስላል። አንዳንዴ በጣም ኤክስትሪምሊ ጸሎት ውስጥ ያሉ ሰዎች ልጆቻቸውን which not bad is good ግን የወጡ ግዛን አናገኛቸውም። ስለዚህ ኢየሱስ ላይፍ ነው፣ ኢንጆይ የሚደረግ አምላክ ነው። ገስዋል ከዛ ወደ ሎጂክ ብታመጡ ትክክል ነው። በነገራችን ላይ ኤቭሪ ነገር ለምሳሌ የባልንጀራን ሚስት አትመኝ ምናምን ታውቃላችሁ። ብትመኝ ትደበደባለ፣ አያውን እንዳሰርክ እስር ቤት ትገባለ። ሎጂካሊ እኮ ምንም 10ቱን ትእዛዛት ብታመጡ ሎጂክ አትስረቅ፣ እጄን ይቆርጡላል፣ እስር ቤት ትገባታል። ለምን እግዚአብሔር ትላለ? ብትሰርቅ ትታሰራለ። ህጉ ነው። የትም ሀገር ቤት ቢሰርቅ ይታሰራል። አይደለም እንዴ? አይደለም ወይ? ኤቭሪ ነገር ሎጂካሊ የሚያስኬድ ነገር አይደለም። ሃይማኖት ውስጥ ከታችሁ አታስጨንቋችሁ ልጆቻችሁ። ቢራ አትጠጣ፣ የኮንቴንት የእንትኑ 5% 5 ነው እንዲያወጣባል ብላችሁ ነገሩ። ከዛ በኋላ ለዚህ ነው መጽሐፍ ቅዱስ በጠጣ ጊዜ ሐሳብ ይምታታባል ብለ ነገር ትቆስላለ፣ ትጋጫለ ያለ። ለዚህ ነው መነሳት ያለበት በእነሱ አቀመጠን። እዚህ እኔ ልጆቼን ማስተምረው የሚጀምራቸው በእነሱ ስታንዳርድ፣ ከዛ ጌታን ይወዱት። ዋው ምን ያለች ልጄ the most smartest book I ever see the Bible አለች። of course እናንተ ናችሁ መጽሐፉን የምትለዩት። ያው ምንተር እኔ ባይብልን ሳወራ በነገራችን ላይ ልጆቼን ፊት ያለበኛል ሳወራ እንቀጠቀጣለሁ። 10 ሰዓት ሳወራ ሁልጊዜ ኤክሳይትድ የሚያደርገኝ ይሄ 66ቱ መጽሐፍ ነው። ልጆቼ መጽሐፉን ሲይዙት ይንቀጠቀጣሉ። ደስ ብሏቸው you have to እንደዚህ መክተት ያለባችሁ እናንተ ያላችሁ ቫልዩ ነው ለእግዚአብሔር ቃል። እባካችሁ መሰረተ ትምህርት አታድርጉት። አበበ በሶ በላ አታድርጉት። ይሄው እኔ 40 ምናምን ዓመቴ ነው፣ አሁንም አበበ በሶ እየበላ ነው። ለውጥ የሌለው ነገር ጌታ ይመስገን።
ሰው ቅድስዬ ጌታ መልካም ነው። እስሪበት እሱ ላይ ልፈልግ ነው። ተባረኪ።